የኢትዮጵያ ሴት አትሌቶች በዓለም ሀገር አቋራጭ ወርልድ ክሮስ ካንትሪ ሻምፒዮና ላይ ያላቸው ታሪክ እጅግ አስገራሚና የሀገሪቱን የሩጫ የበላይነት ያረጋገጠ ከግል ስኬት አልፎ በቡድን ውጤትም ኢትዮጵያን በዓለም መድረክ ላይ ደጋግመው አስጠርተዋል። የኢትዮጵያ የሴቶች ሀገር አቋራጭ መድረክ ስሟ መጠራት የጀመረው 1980ዎቹ መጨረሻ ቢሆንም እውነተኛው ደማቅ ታሪክ የተጻፈው ግን በደርግቱ ሁሉ አማካኝነት ነው። አትሌቷ በ1992 በ1995 እና 97 የዓለም ሀገር አቋራጭ ሻምፒዮና በማሸነፍ የመጀመሪያው ኢትዮጵያ ሆናለች። ደርጊቱ ሌሎች ሴቶችን በር የከፈተችና መቻልን ያሳየች ታላቅ አትሌት ስለመሆኗም ይነገርላታል። በዚህ ሩጫ ታዲያ በርካታ ሴት አትሌቶች እውቅና አግኝተዋል። ከቀናት በኋላም የዓለም ሀገር አቋራጭ ውድድር ሲደረግ በርካታ ሴት አትሌቶች ይሳተፋሉ ተብሎ ይጠበቃል። ድልም በዚህ ውድድር ላይ የሚጠበቅ ነው የሚሆነው። ሰላም የቻናላችን ቤተሰቦች፣ እንግዲህ የአሁን መረጃችንን ይዘንላችሁ መጥተናል። በዛሬ መረጃችን እንግዲህ የኢትዮጵያ አትሌቶችን የተመለከተ በሀገር አቋራጭ ላይ ያላቸውን ድንቅ ታሪክ እንነግራችኋለን። ከቀናት በኋላም ይካሄዳል ተብሎ በሚጠበቀው ውድድር ላይ በርካታ ኢትዮጵያውያን አትሌቶች አሜሪካ ቪዛ ክልከላ ተጥሎባቸው ወደ አሜሪካ የሚያቀኑበት ጉዞ እክል እንደገጠመውም ይታወቃልና ለምን ቪዛ ተከለከሉ የሚለውንም መረጃችን ይዘናል። ምክንያቱንም እንነግራችኋለን። ከዛ በፊት ግን በዚህ ሩጫ እነ ጥሩነሽ ዲባባ፣ ለተሰንበት ግዳይና ሌሎች ድንቅ አትሌቶች በዘርፉ ያስመዘገቡትን ውጤት ታሪክ እያጣቀሰን እንነግራችኋለን። መጀመሪያ መግባችን ላይ እንግዲህ የተመለከታችሁትን ቪዲዮ ላይ ለተሰንበት ግዳይ ጫፍ ላይ ደርሳ በሚያሳዝን ሁኔታ ወርቅ በኬንያ ተነጥቃለች። ደርሳ ነበረ ግን አልቻለችም። እግሯን ብርክ ብሏት ስትወድቅ የታየበትን ቪዲዮም ተመልክታችኋል። ቀጣይ መረጃውን ከነገርናችሁ በኋላ እንግዲህ ለተሰንበት ግዳይ በርቀቱ ያስመዘገበችውን ድል የተመለከተ ቪዲዮ እንድትመለከቱ እንጋብዛችኋለን። ወደ መረጃዎቹ እናልፋለን። በዚህ ሩጫ እንግዲህ ስመጥር ከሆኑ አትሌቶች መካከል ጥሩነሽ ዲባባ ንግስና የያዘችበት ነው። ጥሩነሽ ዲባባ በሀገር አቋራጭ ሩጫ ታሪክ አይበገሬነት ተምሳሌት ተደርጋ ትወሰዳለች። በአንድ ዓመት በ2005 ማለት ነው በሁለቱም ርቀቶች በአጭርና ረጅም ሀገር አቋራጭ የወርቅ ሜዳሊያ በመውሰድ ታሪክ ሰርታለች። በአጠቃላይ በግል ውድድር 5 የወርቅ ሜዳሊያዎችን በማሸነፍ የዓለም ሀገር አቋራጭ ንግስት ተብላ ትጠራለች። ሌሎቹ አትሌቶች ጌጤ ዋሜና መሰረት ደፋር ናቸው። ጌጤ ዋሜ በ1990ዎቹ መጨረሻና በ2000 አካባቢ መጀመሪያ ላይ ከደርጊቱ ጋር በመሆን ኢትዮጵያ የደረጃ ሰንጠረዡን እንድትመራ ከፍተኛ ሚና ተጫውታለች። እንደ አውሮፓውያን አቆጣጠር በ1996 እና 99 የዓለም ሻምፒዮን መሆንም ችላለች። መሰረት ደፋር እንደዚሁ ምንም እንኳን በቤት ውስጥ እና በስቴዲየም ሩጫዎች ብትታወቅም በሀገር አቋራጭ አጭር ርቀት ውድድሮች ላይ ለኢትዮጵያ የቡድን ውጤት ትልቅ ድጋፍ ስታደርግ የነበረች አትሌት ነች። በቅርብ ጊዜም እንግዲህ በሌሎች ኮከቦች ታይተዋል። ከነዚህ መካከል የኢትዮጵያ ሴቶች የበላይነት ዛሬም አልቆመም ያስፋለችው ለተሰንበት ግዳይ ትገኛለች። ለተሰንበት በታዳጊዎች በጁኒየር ደረጃ 2 ጊዜ በዋናው በሲኒየር ደረጃ ደግሞ በ2023 የወርቅ ሜዳሊያ በማሸነፍ የአሁኑን ዘመን ምርጥ አትሌት መሆኗን አሳይታለች። የኢትዮጵያ በሴቶች ዘርፍ ስኬታማ እንዲሆኑ የጠቀሟቸው ዋና ምክንያቶችም ይጠቀሳሉ። በዚህም ረገድ በተፈጥሯዊ ጥንካሬ፣ ከፍተኛ ሃይ አቲቲዩድ ላይ ተወልዶ ማደግ ለጥንካሬ እንደረዳቸውም ይገለጻል። በሌላም በኩል ኢትዮጵያን በቡድን የመሮጥና አንዱ ሌላውን የመርዳት ባህላቸው እጅግ አስገራሚ ነበር። አሁን ላይ እንግዲህ እየታየ ባይሆንም ከዚህ ቀደም በተለይም በሀገር አቋራጭ ውድድሮች ላይ ተጋግዞ በመስራት ከ1 እስከ 3 ከ1 እስከ 5 ጭምር በመግባት ዓለምን አስደምመዋል። በሌላ በኩል እንግዲህ አትሌቶች ሞዴል እያገኙ በመሆናቸው ወጣት አትሌቶች እየተተካኩ ነው እየሰሩ ለውጤታማነት እየበቁ ያሉት ማለት ነው። እስካሁን እንግዲህ በዓለም አቋራጭ የወርቅ ብዛት ጥሩነሽ ዲባባ 5 ወርቅ በተለያዩ ርቀቶች ስታገኝ፣ ደርጊቱ ቱሉ 3፣ ጌጤ ዋሜ 2 እና ለተሰንበት ግዳይ ደግሞ 1 በሲኒየር 2 በጁኒየር 3 ሜዳሊያዎችን በማምጣት እንግዲህ የርቀቱ ንግስናቸውን እያስቀጠሉ አትሌቶች ናቸው። ኢትዮጵያ ሴቶች የሀገር አቋራጭ ውድድር ላይ ያላቸው ታሪክ የጥንካሬና የጽናት የሀገር ፍቅር መገለጫ ተደርጎም ነው የሚወሰድ። ቀጥሎ እንግዲህ ለተሰንበት ግዳይ ሀገር አቋራጭ ላይ ያላትን ብቃት ነግረናችሁ ወደ ሙሉ ቪዲዮ እንድታልፉ እናደርጋለን። ለተሰንበት ግዳይ እንግዲህ በአሁኑ ወቅት በዓለም አትሌቲክስ በተለይም በሀገር አቋራጭ ውድድር ላይ ልዩ ተሰጥኦና የማይታመን ብቃት ካላቸው ጥቂት አትሌቶች አንዷ ናት። የሷ ብቃት የሚለካው በሜዳሊያ ብዛት ብቻ ሳይሆን
ውድድሮችን በምትመራበት መንገድና በምታሳየው የጽናት ጥንካሬ ለተሰንበት የዓለም ትኩረት የሳበችው ገና በታዳጊነቷ ነበር። በዓለም ሀገራት ሻምፒዮና ላይ በታዳጊዎች ዘርፍ ተከታታይ 2 ጊዜ የወርቅ ሜዳሊያ በማሸነፍ ብርቅዬ ታሪክ ሰርታለች። 2015 በቻይና ገና በ16 ዓመቷ የመጀመሪያውን የዓለም ሀገር አቋራጭ ሜዳሊያ ያገኘች አትሌት ስትሆን በ2017 ኡጋንዳ ክብሯን በማስጠበቅ ለሁለተኛ ጊዜ አሸንፋለች። ይህ ስኬት ከታላላቆቹ አትሌቶች እንደ ጥሩነሽ ዲባባና መሰረት ደፋር ጋር እንድትቀመጥም አድርጓታል። ወደ ትልቅ ውድድር እንግዲህ በሲኒየር ደረጃ ከተሸጋገረች በኋላ ብቃቷን ይበልጥ አሳድጋለች። 2019 በዴንማርክ በከባድ ዳገትና ቁልቁለት በታጀበው በዚያ ውድድር የናስ ሜዳሊያ በማግኘት ለኢትዮጵያ ቡድን ውጤት ትልቅ አስተዋጽኦ አድርጋለች። በ2023 አውስትራሊያ በተደረገው በዚህ ውድድር ላይ ለተሰንበት እጅግ አስገራሚ ብቃት አሳይታለች። እስከ መጨረሻው ሰከንድ ድረስ ውድድሩን እየመራች የነበረ ቢሆን በመጨረሻው ሜትር ላይ በደረሰባት ድካም ምክንያት ወድቃ ለጥቂት ወርቁን ብታጣም ያሳየችው እውነትና የበላይነት ግን ዓለምን ያስደመመ ነው። ልክ መግቢያችን ላይ የተመለከታችሁት ቪዲዮ ማለት ነው። በሌላ በኩል እንግዲህ ለተሰንበት በሀገር አቋራጭ ውድድሮች ላይ ያላት ብቃት የሚለየው ቀልጣፋ አረማመድ፣ ከፍተኛ ፍጥነትና የአእምሮ ጥንካሬ ያላት አትሌት እንደሆነች ብዙዎች ይመሰክሩላታል። እንግዲህ የሀገር አቋራጭ ቻይና፣ ኡጋንዳ፣ ዴንማርክ፣ አውስትራሊያ ሲከናወን ለተሰንበት በውድድሩ ላይ ተሳትፋለች። በታዳጊና በዋናው ማለት ነው። ከላይ እንደገለጽኩላችሁ በ2015 ወርቅ በታዳጊ አንደር 20 ሩጣ አምጥታለች። 2017 ላይ እንግዲህ ካምፓላ ኡጋንዳ በተካሄደውን በታዳጊ ወርቅ ሜዳሊያ ነው ያገኘችው። ዴንማርክ ላይ ነሐስ ሜዳሊያ ስታመጣ አውስትራሊያ ላይ መሪ ነበረች፣ ዋናውን ወርቅ በማምጣት ማለት። ቀጣዩ የሀገር አቋራጭ ውድድር እንግዲህ የሚካሄደው አሜሪካ ፍሎሪዳ ከተማ ላይ ነው። ከዛ አንጻር ታዲያ ኢትዮጵያን አትሌቶች ይሳተፋሉ ተብሎ ይጠበቃል። ነገር ግን እጅግ አስገራሚ እክል ከዚህ በፊት ታይቶ የማይታወቅ ችግር ገጥሟቸዋል አትሌቶቻችን። ይህ ምንድነው? እንግዲህ ከባለፈውም እንደነገርናችሁ አትሌቶቻችን የቪዛ ክልከላ ገጥሟቸዋል። ወደ 12 የሚጠጉ አትሌቶች ቪዛ ሊያገኙ አልቻሉ። ለዚህም እንግዲህ እስካሁን በርካታ ምክንያቶች ሲጠቀሱ ነበረ። የፌዴሬሽኑ አመራሮችም ሲሉት እንደነበረው አሜሪካ አሁን ያመጣቸው አዲስ አሰራር ምክንያት ነው የሚል ምክንያት ሲሰጡ ነበረ። ዛሬ ላይ በወጣ መረጃ ግን ምክንያቱ ይሄ እንዳልሆነ ታውቋል። ለዚህም ቪዛ ለመስጠት ኤምባሲው ከፍተኛ ገንዘብ በመጠየቁ ምክንያት ፌዴሬሽኑ ይሄንን መክፈል ባለመፈለጉ ነው አትሌቶቻችን ቪዛ እየተከለከሉ የሚል መረጃ እየወጣ ነው የሚገኘውና እስካሁን 12 የሚደርሱ አትሌቶች ያውም ለወርቅ የሚጠበቁ አትሌቶች ናቸው እየተባለ ነው የሚገኘው። አትሌቶቹ ቪዛ በእርግጥ ማን እንዳገኘ ማን እንደተከለከለ ዘርዘር ያለ ነገር የወጣ የለም። ስለዚህ ፌዴሬሽኑ ሌሎች አማራጮችን መፈለግ እንዳለበት ነው እየተነገረ ያለው። በዚህ መሰረት እንግዲህ ፌዴሬሽኑ በውጭ ጉዳይ በኩል ከአሜሪካ ኤምባሲ ጋር ንግግር በማድረግ ለአትሌቶቹ መፍትሄ መፈለግ ይኖርበታል። ሁለተኛም የተጠየቀውን ገንዘብ መክፈልና ቪዛውን ማስጨረስ፣ ካልሆነ ደግሞ ሌሎች ቪዛ ያላቸውን አትሌቶች ለውድድሩ ማዘጋጀት እንዳለበት ነው እየተነገረ የሚገኘው። በእርግጥ አትሌቶቹ ወደ ሀገር አቋራጭ ውድድር ይሄዳሉ የተባሉት አትሌቶች ተለይተው ታውቀው ስልጠና ሱሉልታ ካምፕ ገብቶ እንደነበር የሚታወቅ፣ በኋላ በቪዛው ምክንያት ግን አትሌቶቹን መቀነስ ሳያስፈልግ አልቀረም። እንግዲህ የለተሰንበት ግዳይ አስደናቂ አጨራረስ የታየበትን ቪዲዮ እንድትከታተሉ እየጋበዝን እኛ ከወዲሁ ተሰናበትን። ሰላም።